ህዳር 11 ቀን 2018 ዓ.ም የተለያዩ የመኪናዎችን የዋጋ ዝርዝር ይዘን ቀርበናል። ቪዲዮውን እስከ መጨረሻው በጥሞና ተከታተሉት ያልኩኝ በትላንትናው ዕለት የለቀኩት ቪዲዮ የድምጽ ችግር ወይም መደራረብ ስላለበት ከይቅርታ ጋር በትህትና ጠይቃለሁ። ወደ ዛሬው ጉዳያችን እንገባለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦቼ ነው እንደምን አላችሁ? ከላይ በምስሉ የምትመለከቱት እንግዲህ ቤስቱን ዮሃይ የተባለ አዲስ የተሰራ መኪና ነው። 2025 ሞዴል ትራንስሚሽን አውቶማቲክ ነው። ፊውል ታይፑ ነዳጅ ወይም የሚጠቀመው ነገር ኤሌክትሪክ ሲሆን ታርጋ ቁጥር ያለጠፈ ፉል ቻርጅ ተደርጎ 445 ኪሎ ሜትር መሄድ የሚችል ኢንጂን ፓወር 122 ኬደብሊው ባትሪ ካፓሲቲ 48.35 ኬደብሊው ነው ማለት ነው። ቶፕ ስፒዱ 160 ኪሎ ሜትር ፐር ሃወር 160 ኪሎ ሜትር ይሄዳል ማለት ነው። ሚሌጁ እንግዲህ ምንም ነገር የሄደበት የለም 00 ነው። ዋጋው ስንት ነው ካላችሁኝ 3,400,000 ኢትዮጵያ ብር ነው። ስልክ ቁጥር 0973 08 54 55 በማለት በመደወል የዚህ የመኪና ባለቤት መሆን ትችላላችሁ ማለት ነው። ሌሎች በርካቶች መኪና ይኖራሉ። በጥሞና እስከ መጨረሻው ተከታተሉ። ላይክ እና ሼር ሰብስክራይብ ማድረጉን እንዳትዘነጉ። በመቀጠል የምትመለከቱት አይሱዝ ኦባማ ሲሆን 2019 ሞዴል ነው። የሄደው ኪሎ ሜትር 130,000 ኪሎ ሜትር ሄዷል። ኮድ 3A89,000 ቤት ብሎ ታርጋ የለጠፈ ሲሆን ምንም አይነት ንክኪ የለውም። ዋጋው በአሁኑ ሰዓት እየተባለ ያለው 5,500,000 የኢትዮጵያ ብር ነው። ኮሚሽን 2% በመክፈል እንግዲህ የዚህ መኪና ባለቤት መሆን ይችላሉ። ስልክ ቁጥር 0911 27 48 87 በማለት በመደወል የመኪናው ባለቤት መሆን ትችላላችሁ። ወደ ቀጣዩ የምናመራ ይሆናል። በመቀጠል እንግዲህ የምትመለከቱት መኪና ለመሸጥ የቀረበች በጣም አሪፍ መኪና ነች ማለት ነው። ያሪሲኒ ትባላለች። የቶዮታ ምርት ስትሆን እንግዲህ ያሪስ ኮምፓክት ሞዴሏ 2010 ትራንስሚሽኑ አውቶማቲክ ነው። ታርጋ ቁጥር 2B ብላ የጻፈች ማለት ነው። 4000 ወይም 44,000 ቤት ነው እንደምታዩት ማለት ነው። ይቺ መኪና 2010 ሞዴል ስትሆን ዋጋዋ ምን ያህል ነው ካላችሁኝ 1,500,000 ብር የኢትዮጵያ ብር ነው። ይቺ መኪና ማገኛ ስልክ ቁጥር 0931 11 01 86 በማለት በመደወል መኪናዋን መግዛት ይችላሉ። ኮሚሽን 2% ይከፈላል። ወደ ቀጣዩ የምናመራ ይሆናል። ከላይ በምስሉ ላይ የምትመለከቷት አስቸኳይ ሽያጭ የቀረበች እንግዲህ አይሲ ትባላለች። አይሲ ሞዴሏ 1986 ነው። በጣም የቆየች ናት። በፈረንጆቹ ነው 1986 ማለት በደንብ እያስተዋላችሁ። ዋጋዋ ግን በጣም ርካሽ ነው። 2% ኮሚሽን በመክፈል ይችን መኪና በ550,000 የኢትዮጵያ ብር በመግዛት እንግዲህ ባለቤት መሆን ትችላላችሁ። ታርጋ ቁጥር የለጠፈችው ኦሮ የሚል ነው። A0 ቤት ብሎ የሚጀምር ታርጋ ቁጥር 0913 96 11 21 ወይም 0950 41 48 96 በማለት በመደወል በ550,000 ይችን መኪና መግዛት ይችላሉ ማለት ነው። ወደ ቀጣዩ የምናመራ ይሆናል። ላይክ እንዳትረሱ፣ ሼር ሰብስክራይብ አይለየኝ። በመቀጠል እንግዲህ የምትመለከቱት ቅጥቅጥ መኪና ነው። እንግዲህ ቅንጅት ነው። ሞዴሉ 2008 ሞተር አድሷል። መላሽም ሆነ ቻንሲ ንጹህ ነው። ረጅም በረጅም ወንበር 29 ወንበር ነው። ዋጋው በጣም አሪፍ ዋጋ ነው። 2,400,000 ማለት ነው። 2.4 ሚሊዮን እየተባለ ይገኛል። 2008 ሞዴል ነው። ሞተር ግን አድሷል። በደንብ አዳምጡ። ኮሚሽኑ 2% በመክፈል በ0913 96 11 21 ወይም 0950 41 48 96 በማለት ይደውሉ። 2,400,000 2% ኮሚሽን ይከፍላሉ። እንግዲህ ይህን ይመስላል። ወደ ቀጣው በመቀጠል ይቺ የምትመለከቷት ባንክ ያለባት መኪና 5L ናት። ቶዮታ ምርት ነች ማለት ነው። ይቺም 5L እንግዲህ 800,000 ባንክ አለባት። ሞዴሏ 2001 ሞዴል ነው። ካሽ 1,200,000 ትከፍላላችሁ። ወራሂ ተመላሽ ለባንኩ 800,000 እስከሚያልቅ 29,000 ትከፍላላችሁ። በወር ማለት ነው። 2% ኮሚሽን ይከፍላሉ። እንግዲህ መገኛ ስልክ ቁጥር 0950 41 48 96 ወይም 0913 96 11 21 በማለት በመደወል የዚች የመኪና ባለቤት መሆን ትችላላችሁ። ታርጋ ቁጥሯ ኦሮ የሚል ነው ማለት ነው። 1.2 ለባለቤቱ ወይም 1,200,000 ለባለቤቱ፣ ባንክ 800,000 አለባት ማለት ነው። እንግዲህ ይህን ይመስላል የዛሬው ቪዲዮ። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ቪዲዮን ከወደዳችሁት ላይክ እና ሼር ሰብስክራይብ ማድረግ እንዳትዘነጉ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ሪከርዱ ላይ ፈጠን ብዬ የምለው ስራ ስላለብኝ ነው። በጣም ይቅርታ ማለት ነው። ሰላሙ አለይኩም ወራህመቱላህ ወበረካቱሁ።